ሃንጋሪ የስተዲ ቪዛ አፕሊኬሽኑ ኢዚ ከሚባሉት ሀገሮች ውስጥ አንዱ ነው። ያው ኤንትሪ ሪኳየርመንቱ ትንሽ ብቻ መሆኑ ሳይሆን ቪዛ ሰክሰስ ሬቱ ራሱ በጣም ትልቅ የሆነ ሀገር ነው። አይኤልቲኤስ እና ቶፍል አይጠይቁም፣ ኤጅ ሊሚት አያረጋችሁም፣ ጋፒር ችግር የለውም። ሌላው ትልቁ አድቫንቴጁ እዚህ ሀገር አፕላይ ስታደረጉ ደግሞ ማትሪክ ሰርቲፊኬት ማትሪክ ውጤት ካልመጣላችሁ ስቲል አፕላይ ማድረግ ትችላላችሁ። ኦፍኮርስ ያስፈልጋችኋል ማትሪክ ሰርቲፊኬቱ፣ ግን ውጤታችሁ ካልመጣም በሃይስኩል ትራንስክሪፕት ብቻ አፕላይ ማድረግ ትችላላችሁ። ምክንያቱም ባችለር ዲግሪ ኮርስ እዚህ አንዳንድ የሚሰጡ ዩኒቨርሲቲዎች ፋውንዴሽን ፕሮግራምም አብረው ይሰጣሉ። ስለዚህ የሃይስኩል ትራንስክሪፕታችሁን ብቻ ኢቫሉዌት አድርገው ፋውንዴሽን ኮርሶቹን በነፃ ኦፈር ያደርጓቸዋል። ፋውንዴሽን ኮርስ ማለት አፕላይ ለምታደርጉት ለዲግሪ የሚያዘጋጃችሁ ኮርሶች ማለት ነው። ስለዚህ እሱን አብረው ስለሚሰጡ ማትሪክ ሰርቲፊኬት ላይ ፎከስ አያረጉም። ስለዚህ ውጤት ካልመጣላችሁ ራሱ አፕላይ ማድረግ የምትችሉበት ሀገር ነው። ናው ዩሮፕ ውስጥ ያለ ማትሪክ ውጤት እንደዚህ አፕላይ ማድረግ የምትችሉበት ብዙ ሀገር አታገኙም እና ሃንጋሪ በጣም ትልቅ አድቫንቴጅ ይሰጣችኋል ማትሪክ ውጤት ላልመጣላችሁ። አንዳንድ ዩኒቨርሲቲዎች ደግሞ ኮርስ ሁላ ቀይራችሁ መማር ትችላላችሁ። ኢንጂነሪንግ ከተመረቃችሁ ስቲል በኤምቢኤ ቀይራችሁ ማስተርሳችሁን መስራት የምትችሉበት ሁኔታ አለ። ተጨማሪ ፓርት ታይም ስራ 30 ሰዓት በዊክ መስራት ይፈቀድላችኋል። ሰመር ብሬክ ሲኖር ደግሞ ፉል ታይም መስራት ትችላላችሁ። ትምህርት ከጨረሳችሁ በኋላ የአንድ ዓመት ፖስት ስተዲ ቪዛ ይሰጣችኋል። ሃንጋሪ ውስጥም በጣም ሾርቴጅ ኦፍ ወርከርስ ስላላቸው ከተመረቃችሁ በኋላ ራሱ እዛው ስራ አግኝታችሁ የመስራት እድላችሁ በጣም ትልቅ። እዛ 3 ዓመትም ከሰራችሁ በኋላ ፐርማነንት ሬዚደንሲ አፕላይ ማድረግ የምትችሉበት ሀገር ነው። ሃንጋሪ ሸንገን ስቴት ውስጥ ነው። ስለዚህ በነፃ የፈለጋችሁበት ዩሮፕ ሀገር መዘዋወር ትችላላችሁ በሱ ቪዛ። አሁን ላይ ግን ትልቅ አድቫንቴጅ ብዬ የምወስደው ፌብሩዋሪ ኢንቴክ ላይ አፕላይ ማድረግ ትችላላችሁ። ዴድላይኑ እስከ ኖቬምበር 15 ድረስ ኤክስቴንድ ያደርጋል። አንድ ዓመት መቆየት አይጠበቅባችሁም ማለት ነው። አሁን አፕላይ አድርጋችሁ ከጥቂት ወራት በኋላ ሃንጋሪ መሄድ የምትችሉበት እድል አላችሁ። the only drawback የምለው ሃንጋሪ ቱዊሽን ፊያቸው ትንሽ ኤክስፔንሲቭ ነው። 3500 ዩሮ ወይም ከዛ በላይ ነው በአመት። ስቲል ግን ከካናዳ እና ከዩኤስ ጋር ስታነጻጽሩት በጣም ርካሽ ነው እና እሱን አፎርድ ማድረግ ከቻላችሁ ሃንጋሪ በጣም አሪፍ ኦፕሽን ነው። ፕሮሰሲንግ ታይማቸው በጣም አሪፍ ነው። ዩኒቨርሲቲው አፕላይ ካረጋችሁ በኋላ ቶሎ ነው የሚመልሱላችሁ። በአንድ ሳምንት በሁለት ሳምንት ውስጥ ሪስፖንስ ታገኛላችሁ። ግን ሃንጋሪ አፕላይ ስታደርጉ ትልቁ አድቫንቴጁ ቱዊሽን ፊያችሁን ከከፈላችሁ በኋላ ራሱ ቪዛ ሪጀክት ከተደረጋችሁ ሙሉ ለሙሉ የከፈላችሁ ቱዊሽን ፊ ይመለሳል። ስለዚህ የምትከስሩት ነገር አይኖርም ማለት ነው። ስለዚህ ከሚያስፈልጉት ዶክመንቶች ጀምሮ እስከ ቪዛ አፕሊኬሽን ድረስ በደንብ ስቴፕ ባይ ስቴፕ አሳያችኋለሁ። ያው ከሀገር ሀገር ሁሉም ይለያያል እና ሃንጋሪ ላይ ስንመጣም የቪዛ አፕሊኬሽን ፕሮሰሱ ላይ አንድ ማይንድ ማድረግ ያለባችሁ ነገር አለ። እሱንም እነግራችኋለሁ። ወደ ቪዲዮ ከመግባታችን በፊት ማታውቁኝ ካላችሁ አቬል ባላለው ወደ ውጭ ሀገር በስተዲ የመውጣት ሐሳብ ካላችሁ እዚህ ቻናል ላይ ያሉትን አቬለብል ቦታዎች እና ሀገሮች ሼር ማድረግበት ቻናል ነው። ስለዚህ ውጭ ሀገር የመሄድ ሐሳብ ካላችሁ ሰብስክራይብ ማድረግ እንዳትረሱ። ኢንትሪ ሪኳየርመንታቸው ላይ ከመግባታችን በፊት ሃንጋሪ ስትማሩ የምታገኟቸውን አድቫንቴጆች ልንገራችሁ። ናው የመጀመሪያው ሃንጋሪ ሴንትራል ዩሮፕ ላይ ነው የሚገኘው። ያው ሸንገን ቪዛም ስለምታገኙ እንደፈለጋችሁ ዩሮፕ ሀገሮች ውስጥ መዘዋወር ትችላላችሁ። ሌላ አድቫንቴጁ ፓርት ታይም ወርክ 30 ሰዓት በሳምንት እንድትሰሩ ይፈቀድላችኋል እና ሰመር ብሬክን በሚኖርበት ጊዜ ወይም ኤኒ ካይንድ ኦፍ የትምህርት ብሬክ በሚኖርበት ጊዜ ፉል ታይም መስራት ትችላላችሁ። ሌላ ደግሞ ኤራስመስ ኤክስቼንጅ ፕሮግራም አላቸው which means የፈለጋችሁበት ዩሮፓ ሀገር በኤራስመስ በኩል ሄዳችሁ በደንብ ኮኔክሽኖች መፍጠር ትችላላችሁ። እዛው ከተመረቃችሁ ደግሞ የምታገኙት ዲግሪ የትኛውም የዩሮፓ ሀገር እንድትሰሩ ኳሊፋይ ያደርጋችኋል። ሌላ ደግሞ የስራ እጥረት በጣም ስላላቸው ሃንጋሪ ውስጥ ራሱ ስራ የማግኘት እድላችሁ በጣም ትልቅ ነው። ርካሽ ሊቪንግ አላቸው። በጣም ሴፍ ካንትሪ ከሚባሉት ውስጥ አንደኛው ነው። ለተማሪዎችም የተለያዩ ዲስካውንት አሉት። አሁን ትራንስፖርት ላይ 50% ዲስካውንቶች አሏቸው እና ፐርማነንት ሬዚደንሲ ለማግኘት ራሱ ቀለል ያለ ሀገር ነው። ምክንያቱም እዚህ ከተመረቃችሁ በኋላ 3 ዓመት ከሰራችሁ ሃንጋሪ ውስጥ ለፐርማነንት ሬዚደንት አፕላይ ማድረግ ትችላላችሁ። ያ 3 ዓመት ውስጥ ደግሞ ትምህርት የተማራችሁበት ዓመታት ራሱ ይቆጠርላችኋል። አሁን ለምሳሌ ባችለር ዲግሪ 3 ዓመት ከሆነ የተማራችሁት ግማሽ ይቆጠርላችኋል እንደ 1 ዓመት ከግማሽ። ስራ ከዛ በኋላ ከተመረቃችሁ በኋላ 1 ዓመት ከግማሽ ከጨመራችሁ 3 ዓመት ሆናችሁ ፐርማነንት ሬዚደንስ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ዩሮፕ ውስጥ ፐርማነንት ሬዚደንሲ ለማግኛም በጣም አሪፍ መንገድ ነው ሃንጋሪ። ኢንትሪ ሪኳየርመንት ላይ ስንመጣ ለባችለር ዲግሪ፣ ማስተርስ ዲግሪ እና ፒኤችዲ ፕሮግራም አላቸው። ግን የባችለር ዲግሪ እና ማስተርስ ዲግሪ ላይ ፎከስ አድርገን እናያለን። ለባችለር ዲግሪ የሚያስፈልጋችሁ ሃይስኩል ትራንስክሪፕት ማትሪክ መፈተን አለባችሁ። ውጤት ግን ግዴታ መምጣት አይጠበቅበትም። ምክንያቱም ሃይስኩል ትራንስክሪፕታችሁን ብቻ ኢቫሉዌት አድርገው ያው ለፋውንዴሽን ኮርስ ኤሊጂብል ከሆናችሁ በዛው አፕላይ ማድረግ ትችላላችሁ። ግን ለማስተርስ ስንመጣ ግን ባችለር ዲግሪ እና ስቱደንት ኮፒ ወይም ስቱደንት ትራንስክሪፕት ያስፈልጋል። ናው ሃንጋሪ ሌላ አድቫንቴጁ ዶክመንታችሁን መጀመሪያ ሌጋላይዝ ማድረግ አይጠበቅባችሁ። መጀመሪያ ባላችሁ ዶክመንት አፕላይ አድርጋችሁ ከዛ ከአክሴፕታንስ ምናምን በኋላ ቀስ ብሎ ይደርሳል ሌጋላይዜሽኑ። ሌላ ሲቪ እና ሞቲቬሽን ሌተር ማዘጋጀት አለባችሁ። እንግሊሽ ፕሮፊሽንሲ ደግሞ ግዴታ አይኤልቲኤስ እና ቶፍል አያስፈልግም። ሚዲየም ኦፍ ኢንስትራክሽን ብቻ ይሆናል።
medium instruction ማለት ከተማራችሁበት ሃይ ስኩል ወይም ከኮሌጅ ወይም ከዩኒቨርሲቲ በእንግሊዘኛ እንደተማራችሁ የሚያረጋግጥ ወረቀት እንዲጽፉላችሁ አድርጋችሁ እሱን ሰብሚት ማድረግ ትችላላችሁ። ኢቨን እንግሊዘኛ ፕሮፊሸንሲ ሰርቲፊኬት ራሱ ሪኳየር እናረጋለን ከሚሉት ዩኒቨርሲቲዎች ኢሜል መጻፍ ትችላላችሁ ለዩኒቨርሲቲዎቹ በእንግሊዘኛ ነው የተማርኩት ሃይ ስኩል ወይም ባችለር ዲግሪን በእንግሊዘኛ ነው የተማርኩት እና ስቲል አፕላይ ማድረግ ይችላልው ወይ ብላችሁ ጠይቃችሁ ዌይቭ ማስደረግ ትችላላችሁ። ስለዚህ ሃንጋሪ እንግሊሽ ፕሮፊሸንሲ ላይ ስትሪክት አይደሉም። በሚዲየም ኦፍ ኢንስትራክሽን ብቻ አፕላይ ማድረግ ትችላላችሁ። ሶ እነዚህን ዶክመንት ካዘጋጃችሁ በኋላ ቀጣይ ስቴፕ ዩኒቨርሲቲዎች ማግኘት ነው። ቅድም እንዳልኳችሁ ለፌብሩዋሪ ኢንቴክ ኦፕን የሆኑ ዩኒቨርሲቲዎች አሉ። እነሱንም ዩኒቨርሲቲዎች ከስር ስም ዝርዝር አስቀምጥላችኋለሁ። ግን ቀስ ብለን ለሴፕቴምበር ኢንቴክም አፕላይ እናደርጋለን ካላችሁ የት ዩኒቨርሲቲዎቹን እንደምታገኟቸው አሁን አሳያለሁ። ሶ ዩኒቨርሲቲዎች ለማግኘት ስተዲ ኢን ሃንጋሪ ስተዲ ፋይንደር ላይ ሄዳችሁ ሰርች ማድረግ ትችላላችሁ። እዚህ ጋር ዩኒቨርሲቲ ዝርዝሮች ሙሉ ተቀምጧል። ለምሳሌ ኢንስቲትዩሽን ላይ ዩኒቨርሲቲዎች ዝርዝሩ ሙሉ ማግኘት ትችላላችሁ። ሶ እያንዳንዱ ዩኒቨርሲቲዎችን ገብታችሁ ማግኘት ትችላላችሁ ወይም የምትፈልጉት ኮርስ ካለ ስፔሲፊካሊ እዚህ ጋር ሰርች ማድረግ ትችላላችሁ። ሌቨል ኦፍ ስተዲ ለባችለር ከሆነ ባችለር ዲግሪ መርጣችሁ ብራንች ኦፍ ሳይንስ ስፔሲፊክ የምትፈልጉት ካለ እሱን መርጣችሁ ፕሮግራም እንደዛው ላንጉዌጅ ኦፍ ኢንስትራክሽን ኦፍ ኮርስ እንግሊዘኛ አድርጉት ምክንያቱም በእንግሊዘኛ የሚሰጥ ኮርስ ነው የምንፈልገው እኛ። ከዛ ሰርች ብላችሁ ፎር ኤግዛምፕል ሌትስ ሴይ ቢዝነስ አድሚኒስትሬሽን ኤንድ ማኔጅመንት እዚህኛ ዩኒቨርሲቲ እሱን ክሊክ አድርጉት። ወደ ኮንታክት ተሄዱና ኮንታክት ዌብሳይቱን ቀጥታ ወደ ዩኒቨርሲቲው ዌብሳይት ይወስዳችኋል። ከዛ በኋላ ፕሮግራሙን በደንብ ካያችሁ በኋላ ወደ አድሚሽን ቀጥታ መሄድ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ዩኒቨርሲቲውን አድሚሽን ፔጁን ሁሉን ነገር ማግኘት ትችላላችሁ። ስለዚህ ይሄንን ሊንክ አስቀምጥላችኋለሁ ስተዲ ፋይንደሩ እና ባይ ዘ ዌይ ፌብሩዋሪ ኢንቴክ ላይ ያሉት የሚሰጡት ዩኒቨርሲቲዎቹ አሁን ይሄንን ቪዲዮ የምታዩት ከኖቬምበር 15 በፊት ከሆነ አፕላይ ማድረግ ትችላላችሁ። እኛ ጋር መታችሁ አፕላይ ስታደርጉ በነፃ አፕላይ እናደርግላችኋለን ለፌብሩዋሪ ኢንቴክ ሃንጋሪ ዩኒቨርሲቲ አፕሊኬሽን ማለት ነው። ስለዚህ ዩኒቨርሲቲ ከመረጣችሁ በኋላ ኔክስት ስቴፕ የሚሆነው አፕላይ ማድረግ ነው። ሶ አፕላይ ስታደርጉ አፕሊኬሽን ፊ አላቸው። ዩዥዋሊ ከ50 ዩሮ እስከ 200 ዩሮ ድረስ ሊደርስ ይችላል እንደ ዩኒቨርሲቲው ማለት ነው። ብዙ ጊዜ ኤርሊ አፕሊኬሽን ላይ ትንሽ ነው የምትከፍሉት። ስለዚህ አፕሊኬሽናችሁን ቶሎ ኤርሊ የምታደርጉ ከሆነ ለስ ነው ቻርጅ የሚያደርጓቸው አፕሊኬሽን ፊ ላይ። ቱዊሽን ፊ ደግሞ ቅድም እንደጠቀስኩላችሁ ከ3500 ዩሮ እስከ 7000 ዩሮ በአመት ሊሆን ይችላል ቱዊሽን ፊያቸው። ናው ፌብሩዋሪ ኢንቴክ አፕሊኬሽን ያላቸው ዩኒቨርሲቲዎች ቱዊሽን ፊያቸው ትንሽ ከፍ ያለ ነው ከ6000 እስከ 7000 ነው። ግን እስከ ሴፕቴምበር ኢንቴክ ደግሞ የምትጠብቁ ከሆነ 3500 4000 ዩሮ በአመት የሚከፈልበት ዩኒቨርሲቲዎች ማግኘት ትችላላችሁ። ሶ ልታወጡት የምትችሉት ኤክስፔንስ ከአፕሊኬሽን ፊ እና ቱዊሽን ፊውን ካየን ስትኖሩ ለኑሮ የሚያስወጣችሁን ገንዘብ ነው። ዋና ከተማ ላይ ቡዳፔስት የምትኖሩ ከሆነ ትንሽ ሞር ኤክስፔንሲቭ ነው ከቡዳፔስት ውጭ ካሉ ከተማዎች። ግን ቡዳፔስት ደግሞ ስትኖሩ ደግሞ ሌላ ተጨማሪ የምታገኙት አድቫንቴጅ አለ ካፒታል ነው። ምክንያቱም ብዙዎቹ እንግሊዘኛ የሚያወሩት ካፒታል ሲቲ ላይ ያሉት። ስለዚህ ፓርት ታይም ስራ ለማግኘት በጣም የሚቀላችሁ ካፒታል ሲቲ ሊሆን ይችላል። ግን ስቲል ከቡዳፔስት ውጭም ቢሆን ፓርት ታይም ስራ ማግኘት ትችላላችሁ። ለምግብና ለቤት ኪራይ የምታወጡም ገንዘብ ይረክሳል ከቡዳፔስት ውጪ ሲሆን ዩዥዋሊ ከ350 እስከ 400 ዩሮ ፐር ማንዝ ልታወጡ ትችላላችሁ ከቡዳፔስት ውጪ ሲሆን። ቡዳፔስት ሲሆን ግን 600 ዩሮ ወይም ከዛ በላይ ፐር ማንዝ ልታወጡ ትችላላችሁ። እና ለተማሪ ብዙ ዲስካውንት አላቸው። አንዳንድ መዝናኛ ነገሮችን ስታደርጉ ዲስካውንት አላቸው። ትራንስፖርት ላይ 50% ዲስካውንት ታገኛላችሁ። ሶ አፕሊኬሽናችሁን ሰብሚት ካደረጋችሁ በኋላ ከአንድ ሳምንት ወይ ከሁለት ሳምንት በኋላ ሪስፖንስ ታገኛላችሁ አድሚሽን ኦፈራችሁን ማለት ነው። አድሚሽን ኦፈራችሁ ከመጣ በኋላ ኔክስት ስቴፕ ቱዊሽን ፊውን መክፈል ነው። ቱዊሽን ፊ ዲፖዚት ማድረግ ማለት ነው። ስለዚህ የአንድ አመቱን ቱዊሽን ከከፈላችሁ በኋላ ለኤምባሲ የሚያስፈልገውን ዶክመንት ሪቪው አድርገው ይልኩላችኋል። ሶ አፕላይ ካደረጋችሁ በኋላ ቱዊሽን ፊ ዲፖዚቱን ማድረግ እንዳትፈሩ፣ ሙሉ ለሙሉ ይመለስላችኋል ቪዛ ካላገኛችሁ። ቪዛ የማግኘት እድላችሁም ሃንጋሪ ትልቅ የሆነበት ምክንያት አንደኛው ሪዝን ይሄ ነው። ምክንያቱም ቀድማችሁ ቱዊሽን ፊያችሁን ስለምትከፍሉ ነው። ቪዛ ሪጀክት ከተደረጋችሁ ግን ሙሉ ለሙሉ ስለሚመለስላችሁ እሱ ላይ ስጋት አይግባችሁ። ቀጣይ ስቴፕ ኤምባሲ አፕላይ ማድረግ። ኤምባሲ ስትሬት ፎርዋርድ የሚያስፈልጉት ዶክመንቶች ከዚህ በፊትም ዩሮፕ ሀገር የሰራሁላችሁ ቪዲዮ ላይ የሚያስፈልጉት ሴም ዶክመንቶች ናቸው። አክሴፕታንስ ሌተራችሁ፣ ቱዊሽን ፔይ ማድረጋችሁ፣ ባንክ ስቴትመንት፣ ሆቴል ቡኪንግ፣ ኢንሹራንስ፣ አኮሞዴሽናችሁን ራሱ ቀድማችሁ ቡክ ብታደርጉት ጥሩ ነው። ትምህርት ቤቱን ኮንታክት አድርጉት፣ ለትምህርት ቤቱ ጻፉላቸው። ከዛ አኮሞዴሽናችሁን ቡክ አድርጋችሁ ለኤምባሲ የሚያስፈልገውን ዶክመንት ይሰጧችኋል ማለት ነው። ናው ሃንጋሪ አፕላይ ስታደርጉ ባንክ ስቴትመንት ማሳየት ያለባችሁ ከ7000 እስከ 10000 ዩሮ ድረስ፣ በኢትዮጵያ ሲቀየር ከ1.2 ሚሊዮን እስከ 1.5 ሚሊዮን ማለት ነው። እነዚህንም ዶክመንቶች ካዘጋጃችሁ በኋላ ቀጣይ ስቴፕ አፖይንትመንት ቡክ ማድረግ ነው። አሁን ዌብሳይታቸው ላይ እንሂድና አፖይንትመንት እንዴት ቡክ እንደምታደርጉ አሳያችኋለሁ። ሶ መጀመሪያ ጉግል ላይ ኤምባሲ ኦፍ ሃንጋሪ አዲስ አበባ ብላችሁ ማግኘት ትችላላችሁ ዌብሳይታቸውን። ከዛ ፔጃቸውም ላይ ከገባችሁ በኋላ ላንጉዌጁን ወደ እንግሊዘኛ ቀይሩት፣ እዚህ ቶፕ ላይ ታገኙታላችሁ። ከዛ በኋላ ቪዛ ኢንፎርሜሽን ላይ በመግባት
አፖይንትመንታችሁን እዚህ ነው ቡክ የምታደርጉት። እዚህ ጋር ቀጥታ ፊት ለፊት ታገኙታላችሁ ኦንላይን ቡኪንግ የሚለው። ሶ ዶክመንቶቹን ካዘጋጃችሁ በኋላ first of course legalize ማስደረግ አለባችሁ ዶክመንታችሁን ከኤምባሲ አፕላይ ከማድረጋችሁ በፊት which means ባችለር ዲግሪያችሁን ወይም የማትሪክ ሰርቲፊኬታችሁን ኦተንቲኬት አስደረጋችሁ ውጭ ጉዳይ ሚኒስቴር ኦተንቲኬት ካስደረጋችሁ በኋላ ኤምባሲ ሄዳችሁ ሌጋላይዝ ታስደርጉታላችሁ። እሱን ኦተንቲኬት ካደረጋችሁ በኋላ ሁሉንም ዶክመንት ካዘጋጃችሁ በኋላ ቡክ ታደርጋላችሁ ማለት ነው። ስለዚህ ኦንላይን ቡኪንግ ሄዳችሁ ከዛ በኋላ select location ይላል። ሎኬሽኑን እዚህ ጋር ኢትዮጵያ አዲስ አበባ የሚለውን ትመርጣላችሁ። ከዛ type of application study visa application ነው። so visa application long term residence permit D የሚለውን ነው ትመርጡት ማለት ነው። save ከዛ በኋላ ስማችሁን date of birth phone number email address printer email address passport number ይሄንን ቼክ ካደረጋችሁ በኋላ select date ብላችሁ date ያስመርጣችኋል። ከዛ straight forward ነው ቡክ ታደርጋላችሁ። ከዛ ኤምባሲ ገብቶ ቪዛ አፕሊኬሽኑን አፕላይ ማድረግ ነው። ኤምባሲ አፖይንትመንት ለማግኘት ከባድ አይደለም ሃንጋሪ ኤምባሲ እና ስለዚህ በዚህ መልኩ አፖይንትመንታችሁን ማስያዝ ትችላላችሁ ማለት ነው። እና ባንክ ስቴትመንት ፕሩፍ ኦፍ ፈንድ የምታሳዩት ላይ ሃንጋሪ አፕላይ ስታደርጉ አንድ መጠቀቅ ያለባችሁ ነገር አለ። እሱም ከ25 ዓመት በታች ከሆናችሁ የእናትና የአባታችሁን ባንክ ስቴትመንት ማሳየት ትችላላችሁ። ዩዥዋሊ እናትና አባት ወይም እህት ወይም ወንድም ቢሆን አሪፍ ክሎዝ ቢሆኑ አሪፍ ነው ባንክ ስቴትመንት ስታሳዩ ፕሩፉ ማለት ነው። ግን ከ25 ዓመት በላይ ከሆናችሁ እና ስፔሻሊ ጋፒር ካለ ትምህርታችሁ ላይ ራሳችሁን መቻል ትችላላችሁ ብሎ ኤክስፔክት ስለሚደረግ በራሳችሁ ባንክ ስቴትመንት አሳዩ። ከ25 ዓመት በታች ከሆናችሁ በእናትና በአባት ትችላላችሁ። ግን ከ25 በላይ ከሆናችሁ ገንዘቡን ራሳችሁ አካውንት ላይ አሁን ማስገባት ጀምሩ። ከዛ በራሳችሁ ባንክ ስቴትመንት አሳዩ። ይሄ በጣም ክሩሻል ፖይንት ነው። ከዚህ ባለፈ ግን በጣም ለየት ያለ ዲፊካልት ፕሮሰስ የላቸውም። ሃንጋሪ ያው ዶክመንታችሁን በደንብ አስተካክላችሁ ከገባችሁ በጣም ሃይ ቪዛ ሰክሰስ ሬት ያለው ሀገር ነው። ቅድም እንደነገርኳችሁ ፌብሩዋሪ ቴክ ላይ ኢንትረስትድ ከሆናችሁ ያለምንም ኤጀንሲ ክፍያ አፕላይ እናደርግላችኋለን። ቱዊሽኑን አፎርድ ማታደርጉት ከሆነ ችግር የለውም። ሌሎች ዩሮፒያን ዩኒቨርሲቲዎች እና ሀገሮች አሉ። ስለነሱም ሞር ቪዲዮ ሰራላችኋለሁ። ይሄን ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። I'll see you on the next one.